ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ዛሬ ደግሞ ማሳያችሁ ስለ አዲሱ ቪፕ ላይ እንዴት ኢንቫይት እንደምታደርጉ ነው። መጀመሪያ ወደ አፕሊኬሽኑ እንገባለን ማለት ነው። ቀጥታ ወደ አፕሊኬሽኑ እንገባለን። ከገባን በኋላ እንዴት ኢንቫይት እንደምታደርጉ አሳያችኋለሁ በዚህ ቪዲዮ። እስከመጨረሻው ተከታተሉ በስነ ስርዓት። ይችን የኛን ፕሮፋይል ምልክት እንነካለን አንድ ጊዜ እዚህ ጋር አሁን ኢንቫይት ኤርን የምትላለች እሷን ክሊክ ታደርጋላችሁ። እሷን ከነካም በኋላ አሁንም እዚህ ጋር ኢንቫይት ለማድረግ ኢንቫይት ናው የሚለውን ስትነኩ እንደዚህ አይነት ሊንክ ያመጣላችኋል። ከዛ እናንተ አሁን እዚች ጋር ኮፒ የምትለውን ትነካላችሁ ማለት ነው። ኮፒ ሊንክ ኤንድ ሼር የሚለውን አሁን ኮፒ አድርጋችኋል። መጋበዝ ለምትፈልጉት ሰው ትሄዱና ትልኩለታላችሁ ማለት ነው። እሱ ላይ ለምሳሌ እኔ መላክ ብፈልግ እዚህ ጋር ቴሌግራም ላይ ለአንድ ጓደኛዬ ልላክ። እዚህ ጋር ገባለሁኝ። እንደገባሁኝ እዚህ ጋር አሁን እዚህ ጋር የምታዩን ነገር እዚህ ቴክስቷን ይችን ጫን ብላችሁ ዝም ትላላችሁ። ይችን ትነኩና እንደዚህ ጫን ብላችሁ ፔስት ታደርጋላችሁ፣ ትልኩለታላችሁ እንደዚህ። አሁን እዚህ ጋር ልኬለታለሁኝ። አሁን ይሄ ሊንክ ነክቶ ይገባል ማለት ነው። ለእናንተ ለማሳየት ነው ይሄን እንደዚህ ያደረኩት። ተመልሰን እዚያው አፕሊኬሽን እንገባለን። ከዚያ እንዴት ነው እንደዚህ ከከፈተላችሁ በኋላ እንዴት ነው ሆስት የምናደርገው ወይስ ኤጀንት እንዴት እናደርጋለን ለምትሉት እንዴት ኤጀንት እንደምታደርጉ ላሳያችሁ። ኤጀንት ለማድረግ ይችን ትነካላችሁ። ማይሰብ ኤጀንት የምትለውን እሷን አንዴ ክሊክ ታደርጋላችሁ። ወደ ውስጥ ያስገባችኋል። እንደዚህ ያመጣላችሁ። እዚህ ጋር እናንተ አሁን ይሄን ትነካላችሁ። ኢንቫይት ሰብ ኤጀንት የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዚያ እዚህ ጋር አሁንም ይችን ኮፒ ሊንክ ኤንድ ሼር የምትለውን ክሊክ ታደርጉና ኮፒ ያደርጋችሁ ማለት ነው። አሁን ከዛ ትልኩለታላችሁ ለሰውየው። ያ ሰውዬ ሊንኩን ነክቶ ሲገባ ጆይን አድርግለዋል። የእናንተን ፋሚሊ ጆይን ያደርጋል ማለት ነው። እና እዚህ ጋር አሁን ደግሞ አንድ ሌላ ተጨማሪ ነገር ላሳያችሁ። ታስክ የምትለውን ስትነኩ ወደ ውስጥ ያስገባችኋል። እዚህ ጋር አሁን እኔ የ7 ቀን ታስኬን ጨርሻለሁ። እዚህ ጋር 100 ሆርስ ይላል። እዚህ ጋር 2 ሰዓት ስቀመጥ 200 ይሰጠኛል። ይሄው አሁን 200 ሰርቻለሁ ዛሬ። በተጨማሪ ወደ ታይ ዝቅ ታደርጋላችሁ። እዚህ ጋር ከ20 ደቂቃ በታች ከወጣችሁ ለእናንተ ታስኮን አይቆጥርላችሁም፣ አይሰጣችሁም። 20 ደቂቃ ሳይሞላችሁ አቆርጣችሁ ከወጣችሁ ማለት አይሰጣችሁም። 20 ደቂቃ ከሆናችሁ ግን ያቺን 20 ደቂቃ ያስብላችኋል። እና እዚህ ጋር በስነ ስርዓት ተቀምጣችሁ መስራት አለባችሁ። እዚህ ጋር አሁን ላሳያችሁ። ጎ ላይቭ የሚለው የኔ እዚህ ጋር አለ። ጎ ላይቭ የሚለውን እነካዋለሁ። እዚህ ጋር አሁን እናንተ የፈለጋችሁ መጻፍ ትችላላችሁ። እዚህ ጋር አሁን የኔ ፋሚሊ ፒክቸር ነው ይሄ። እኔ የማስገባችሁ ሰዎችም ይሄንን ነው ፕሮፋይል የሚያደርጉት። ስለዚህ በእኔ ስር መግባት ከፈለጋችሁ ሊንክ እዛው ኮሜንት ላይ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። የነካችሁ መግባት ትችላላችሁ። ላይቭ መግባት ሩም መግባት ስትፈልጉ ስታርት ላይቭ የሚለውን አንዴ